ሰላም ሰላም፣ እንዴት ናችሁ? መጥተናል አላችሁ ወይ ብለናል። እንግዲህ ዛሬም እንደተለመደው አንድ ቪዲዮ ይዘን መጥተናል። ሰብለና በዛብህ ዩቲዩብ ቻናል ስራውን ቀጥሏል ማለት ነው። አዳዲስ ተመልካቾች እየገባችሁ ነው። ሰብስክራይበሮቻችን እያየን ነው። ቪው ባይመጣም ግን ሰብስክራይብ ቁጥር እየጨመረ ነው እና እንኳን ደህና መጣችሁ ማለት እንፈልጋለን። ሰብለና በዛብህ ዩቲዩብ ቻናሉን ለማነቃቃት እየሰራን ነው። ሼር አድርጉ፣ ሰብስክራይብ አድርጉ፣ አነቃቁት። ከዚህ በኋላ ደግሞ እንግዳችን እዛ ጋር እየተዘጋጀ ነው። የፍቅር እንግዳ በቅርብ ቀን ወደ እናንተ እንመጣለን። ትንሽ እንግዳ ይዞ ለመምጣት አሁን ከባድ ነው። ቪዋችን እንደምታዩት ብዙዎች ረስተውታል። ቻናላችን ግን ያለበት ደረጃና የሰራነው ስራ በቂ ነው። ከዚህ በኋላ እንግዶችን ይዞ ለመቅረብ ግን አሁን ወደ ሰዎች የመድረስ እንትናችን በጣም የወረደ ስለሆነ እያነቃቃን ነው። አበረታቱን። የፍቅር እንግዳ በቅርብ ጊዜ ይኖራል። ሰዎች ይመጣሉ፣ የፍቅር ታሪካቸውን ያጫውቱናል። ቶፕ የሆነውን በህይወታቸው ውስጥ ያለውን የፍቅር ታሪክ ያጋሩናል። እንማርበታለን፣ እንዝናናበታለን። ቻናላችንን ወደኋላ መለስ ብላችሁ በርካታ ቪዲዮዎች አሉ፣ ጎብኙ። ለጓደኞቻችሁ ደግሞ ይህንን አዲስ ቻናል በሉት፣ በቃ አስተዋውቁት። ወይም ደግሞ ሰብለና በዛብህ ተመልሷል ብላችሁ ሼር አድርጉ፣ ለጓደኞቻችሁ እንዲደርስ ማለት ነው። የዛሬው ቪዲዮችን ደግሞ ትኩረቱን የሚያደርገው ወንድ ልጅ ላይ የሚታዩ የፍቅር ስሜቶች ምንድን ነው የሚመስሉት? ምንድን ነው በጣም እንዲሁ የተለየ በደንብ ሊታይ የሚችል ምልክቱ? በትክክል አንተ ከኔ ምንድን ነው የፈለግከው የሚለውን ማወቅ እችላለሁ ወይ? ይሄ ልጅ ከኔ ምንድን ነው የፈለገው የሚለውን ነገር ማወቅ እፈልጋለሁ ወይ የሚል ሀሳብ ተነስቷል። ግን ትክክለኛ የፍቅር ስሜት ሲኖር ብዙ ጊዜ ከእናንተ ጋር በሚኖረን ወይም ከሴቶች ጋር በሚኖረን ኮሚኒኬሽን የምናደርጋቸውን ነገሮች ነግራቸዋለሁ። ወደ 5 የሚጠጉ በጣም ግልጽ የሆኑ ምልክቶቹ ማለት ደግሞ ወይ ከእናንተ የምንጠይቀው ወይ ከእናንተ የማንጠይቃቸው፣ የማንፈልጋቸው ወይ የምንፈልጋቸው ነገሮች ናቸው ማለት ነው። አብራችሁ እንድትሆኑ እጋብዛለሁ። በጣም ብዙ ምልክቶች አሉን። ዛሬ ሚስጥራችን ላወጣ ነው። ወንዶች የምር ፍቅር ድብን ያለ ፍቅር ሲይዛቸው እንዴት ነው ምንለያቸው? ምንድን ነው የሚያሳዩት ባህሪ የሚለው ላይ በግንኙነታችሁ ውስጥ ያለውን ነገር ላንሳ። ብዙ ጊዜ እንደዚህ አይነት ስሜት ውስጥ ጥልቅ ፍቅር ወይም እውነተኛ ፍቅር የምንለው አይነት ስሜት ከሆነ በውስጣችን ያለው ከእናንተ ጋር በሚኖረን ኮሚኒኬሽን ውስጥ የመጀመሪያ ነገር ከእናንተ የማንጠይቀው እንድታደርጉት የማንጠይቀው ወይም ደግሞ እንዲሆን የማንፈልገው ነገር ከምትወዷቸው ነገሮች ላይ እንድትርቁ ያለመጠየቅ ያለመፈለግ ምልክት ነው። ይህንን ማለት ሰው ለምንድን ነው ብዙ ሰዎች የሆነ ነገር ፕላን ያደረጉና የፍቅር ስሜት ባይኖራቸውም ግን በዛ ስሜት እናንተ እንደሚወዷቸው አምናችኋቸው እንደምትቀርቡ ካወቁ በኋላ ከእናንተ የሚፈልጓቸው ነገሮች ካሉ የእነሱን ዳርክ ሳይድ በብዙ መንገድ እንዳይታይ ከሰዎች ከምትወዷቸው ሰዎች ከምትቀርቧቸው ሰዎች አጠገባችሁ ካሉ ሰዎች ገለል እንድትሉ እንድትርቁ እንድትጠፉ ኢቭን በቅርበት ፋሚሊዎቻችሁ ጋር ያለ ነገርም ካለ ከዛ እናንተን የማራቅ አይነት ነገር ሊኖር ይችላል። ይህንን ግን አያደርጉም። ብዙ ጊዜ እውነተኛ የፍቅር ስሜት ላይ ሲታይ ወንዶች ላይ ይህንን አናደርግም። ከምትወዱት ነገር እንድትቀሩ፣ ከምትወዱት ነገር ወደኋላ እንድትሆኑ፣ ከምትወዱት ነገር እንድትርቁ የመጠየቅ አይነት ነገር የለም። ምክንያቱም ሌላ የተለየ ፕላን ከሌላቸው በስተቀር ማለት ነው። ምናልባት አደገኛ የሆኑ ነገሮች ከሆኑ በዙሪያቸው የነበሩት እነሱ ነገሮች ላይ በመግባባት በመነጋገር አሳማኝ በሆነ ምክንያት ኢቭን ልክ እንዳልሆኑ ጭምር በመናገር ከእናንተ ማሳቡ እስኪመጣ በመጠበቅ እንደዚህ አይነት ነገሮች ሊኖሩ ይችላሉ። የሚታወቁ ናቸው። የነበራችሁበት ነገር ጥሩ ያልሆነ ነገር ከሆነ ለእናንተ ልክ ያልሆነ ነገር ከሆነ ካልሆነ በስተቀር የእናንተ የሆኑ መልካም የምትወዷቸው ነገሮች በዙሪያችሁ እንዲኖሩ የምትፈልጓቸው ነገሮች ውስጥ እንድትርቁ አያደርጓችሁም። ይህንን ሀሳብ ስናነሳ እናንተ በብዙ ምክንያት ስለምታዩት ማለት ነው። ሌላውና ሁለተኛው ምልክት ደግሞ ከዚሁ ጋር በደንብ የሚገናኝ ነው። ከእናንተ ጋር ከመተዋወቃቸው በፊት ወይም ከኔ ጋር ከመተዋወቋ በፊት የጀመረቻቸው ነገሮች ይኖራሉ። ለህይወቴ ያስፈልጉኛል ብላ የጀመረቻቸው፣ ለምሳሌ ትምህርት ልንል እንችላለን፣ የሆነ አጫጭር ኮርሶች ሊሆን ይችላል፣ ስራ ሊሆን ይችላል። ብቻ በህይወታቸው ውስጥ የሆነ ነገር ይጨምርልኛል ብለው የጀመሯቸው እየተሯሯጡባቸው ያሉ ነገሮች ይኖራሉ። ከነዛ ውስጥ እንዲወጡ ወይም ደግሞ እነዛን እንዲያቋርጡ አያደርጉም።
ይህንንም ሳነሳ በነገራችሁ ላይ እናንተ በሚያሳምናችሁ መንገድ የሆነውን ትታችሁ ነገር ግን እንደዚህ አይነት ነገሮችን አያደርጉም። ከዛ ያንን እንድታቆሙ ለምንድን ነው የማያደርጉት? ቢችሉ ምንድን ነው ሊያደርጉ የሚችሉት? እናንተን ሰፖርት በማድረግ ከጎናችሁ በመሆን ያንን ነገር ፍላጎታችሁ ልማችሁ ብላችሁ ያዛችሁትን ወይም ደግሞ ለወደፊት ይጠቅመኛል ብላችሁ እየለፋችሁበት ያለውን ነገር የመደገፍ ሰፖርት የማድረግ ባህሪን ታዩባችኋላችሁ። ከዛ ነገር እንድትወጡ ወይም እንደማይጠቅማችሁ ያንን ነገር እንድትተውት ሳይሆን ብዙ ጊዜ አይታችሁ ከሆነ የፍቅር ስሜት ላይ ብዙዎቻችን የነበረን መልካም ነገር በሙሉ ለህይወታችን መሰረት የሆኑ ነገሮችን በሙሉ ትታችሁ ወይም ትተን እንሄዳለን ወደዛ ውስጥ። ያ ነገር ግን ምንድነው የሆነ ሰዓት በሁለታችን መካከል የሚፈጠሩ ነገሮች አደጋ ውስጥ እንድንወድቅ ያደርጉናል ማለት ነው። ምንድነው እንደዚህ በጣም መሰረታዊ የሆኑ ለህይወታችሁ የሚያስፈልጉ ብሎ የያዛችኋቸው ነገሮች ላይ ሰፖርት በማድረግ እንጂ ከነዛ በመነጠል ወይም በማራቅ አይታወቁም። አናደርግም ልላችሁ ፈልጌ ነው። እንደውም ብዙ ጊዜ የሚፈጠር ነገር አለ። ከእናንተ ያለው ምላሽ ሳያውቁ ሁሉ ከእናንተ ጋር ያላቸውን ስሜት እርግጠኛ ሳይሆኑ ከልጅቷ ጋር ያለውን ስሜት እሷ በኩል ያለው ነገር እንኳን ሳያውቁ ስለወደዷቸው ብቻ በመደገፍ ውስጥ የሚኖሩ አሉ። ከዛ በኩል ያለው ነገር በደንብ ሳያስተውሉት አንዳንዴ እንደዚህ ደግፎ ወይም ደግሞ አስተምሮ እንደዚህ ደረጃ ከደረሰች በኋላ እሱ ባለበት ይቆምና ራሳቸውን ሳይለውጡ ወይም ደግሞ ያንን ነገር ብቻ በግፊት በማድረግ እዚህ ካደረሳት በኋላ ትታው ሄደች። እንደዚህ አይነት ነገሮች ይነሳሉ። እዛ ጋ የቱ ጋር ነው ስህተቱ ያለው የሚለው እሱ ሌላ ታሪክ የሚፈልግ ስለሆነ ግን እንዲህ አይነት ነገሮችን ሲያደርጉ ታያላችሁ። እስከ መጨረሻው ድረስ ከእናንተ ጎን የመሆን ነገር ድጋፍ ማድረግ ባጭሩ ሲገለጽ ምንድን ነው? ከእናንተ በፊት ወደ እናንተ ከመምጣታቸው በፊት ልጅቷ ወይም የጀመረቻቸው ትምህርት የሆኑ ነገሮች የህይወት መንገዶች በሙሉ ካሉ ይጠቅመኛል ያለችውን ከዛ የማስወጣት ሳይሆን የመደገፍ ባህሪ ታዩበታላችሁ ማለት ነው። ሌላኛው ደግሞ ሶስተኛው እውነት ትክክለኛ የፍቅር ስሜት ውስጥ ሲሆኑ ወንዶች ከእናንተ ጋር በሚኖራቸው ግንኙነት ውስጥ የምታስተውሉት እናንተን ወደ እነሱ የማምጣት ወይም ከእናንተ የመጠበቅ ነገር አታስተውሉም። ለምሳሌ ለጓደኝነታችሁ ለአብሮነታችሁ አብራችሁ ለምታሳልፏቸው ጊዜዎች በተመሳሳይ ከተማ ወይም አንድ ከተማ ውስጥ የተለያየ ቦታ ወይም አንድ ሀገር ውስጥ የተለያየ ስቴት አይነት ነገር ብትሆኑ እናሱ መታችሁ ወደ እኔ መተሽ ለምን አትጠይቅኝ ወይም ደግሞ ለምን አትመጭም የሚል ጥያቄዎችን ብቻ አያቀርቡም። ብዙ ጊዜ የሚችሉት ነገር ከሆነ ማድረግ የሚችሉት ነገር ከሆነ እናንተ ጋር ራሳቸው እየመጡ እናንተ የማግኘት የመጎብኘት ነገር ይኖራል። ብዙ ጊዜ ግን ለምን አትመጭም አይነት ነገር ወደ አንቺ ብቻ ኃላፊነቶችን የሚተዉ ከሆኑ እነሱ ጋር ያለው ስሜት አጠራጣሪ ነው። ለምን መተሽ አታይኝም መተሽ እንደዚህ አታደርጊም ከሚለው በተሻለ ይህንን ከመጠየቅ ይልቅ ምን ያደርጋሉ? ራሳቸው በሚችሉት መንገድ ሊያገኟችሁ ሊጎበኟችሁ ከእናንተ ጋር ለመሆን ሲሞክሩ ታያላችሁ። በተለይ አረብ ሀገር ጋር በተያያዘ ብዙዎች የምታነሱት ነገር አለ። ምንድን ነው የሚያደርጉት? በቃ ያው መተሽ ለመገናኘት ስራ ላይ ነሽ አይመችም እኔም መውጣት አልችልም ግን ብር ላኪና ያው አንዳንድ ነገሮችን አንቺን እያሰብን እናሳልፋለን የሚሉ ሰዎች አሉ። ይሄ አይደለም። እንዲያውም የሄዳችሁበት ነገር እንዲሳካ የምትችይውን ነገር በሙሉ እንዳታባክኝ ተጠንቅቀሽ ሀሳብሽን አሳክተሽ እንድትመለሽ እንጂ አንቺ መምጣት አልቻልሽም እኔም ስለማልችል እዚህ አንዳንድ ነገሮችን እስቲ እንትን ልበል እኔ ገንዘብ ብትልኪ እንዲያውም አሪፍ ነው አንቺን እያሰብን እዚህ ጋር እናከብራለን አይነት ነገሮች ከባድ ናቸው። ይበልጥ እዛ ጋር ያለው ላይፍ እንዲቀንስ እዛ ጋር እየከፈላችሁት ያለው ዋጋ እንዲቀንስ በደንብ ራሳችሁንና ገንዘባችሁን እንድትጠብቁ ይመክሯችኋል እንጂ እንደዛ ያደርጉ ከእናንተ ብዙ አይጠብቁም እንደማለት ነው። ሌላኛው ደግሞ ወንዶች በፍቅር ስሜት ውስጥ ሲሆኑ እውነተኛ ፍቅር ስሜት ውስጥ ሲሆኑ ከእናንተ የማይጠይቋቸው ወይም የማይፈልጓቸው ነገሮች ውስጥ አንዱ እንዲሆን ማለት ነው የማትፈልጉትን ነገር እንድታደርጉ አይገፋፉም ወይም ደግሞ አይጠይቁም። አሁን እስካሁን የመጣንባቸው ነገሮች ውስጥ የሚገለጽ ነው ይሄ። በዋናነት ግን የማትወዱት ነገር ውስጥ ከእናንተ ጋር ከመጡ በኋላ የግድ በቃ እዚህ ጋር ነሽና ይህንን ነገር ማድረግ አለብሽ፣ ይሄ የማትወጂው ነገር ውስጥ ሁሉ ገብተሽ የግድ ይሄ መሆን አለበት የሚል ነገር አይነሳም። እንዲሁም ከዚህ ጋር በደንብ መነሳት ካለበት የሚነገረው ነገር ምንድን ነው? ያላችሁን ስታይል ባህሪ እንድትቀይሩ አይጠይቁ። እውነተኛ ስሜት ሲሆን ባላችሁበት ስለሆነ ከነሱ ጋር ያላቸው ፍቅር ጠንካራ የሆነው ማለት ነው። ለምሳሌ የጸጉር ስታይልሽ እንድትቀይሪ፣ ቀለም አትቀቢ ከነበርሽ ቀለም እንድታደርግ ወይም እንደዚህኛው ከነበርሽ ወደዛ እንደዚህ አይነት ነገሮች በሙሉ አይመጡም። የእናንተን ባላችሁበት የመውደድና ከእናንተ ጎን የመቆም ስለሆነ እውነተኛው ስሜት ይህንን ነገር ሊያዩ ይችላሉ። በፊት የነበረሽን ስታይል በሙሉ ቀይረሽ ሌላ አይነት ማንነት እንዲኖርሽ ማንነትሽን እንድትቀይሪ
አይጠይቁ። ይሄ ባላችሁበት ሰውን ባለበት የመውደድ ስሜት የሚገለጽበት አንደኛው እውነተኛ ፍቅር ስለሆነ ማለት ነው። ይህንን ነገር ታዩባችኋላችሁ ማለት ነው። ሌላኛው ደግሞ ስለ ውሏችሁ በተለይ ምርመራ በሚመስል መልኩ እናንተን የማጣራት ነገር ብዙ ጊዜ የተለመደው ምንድነው? እንደዛ አይነት ነገር አይኖርም። ብዙ ጊዜ የተለመደው ነገር ምንድነው? እኛ ራሳችን ለምንወዳቸው ሰዎች የነበረንን ጊዜ ማካፈል የነበረንን ውሎ የማካፈል ባህሪ ያለን፣ ሴቶችም እንደዛው በተመሳሳይ ግን ዝም ብሎ በጥያቄና በምርመራ በሚመስል መልኩ ውሏችሁን እንድታብራሩ በየቀኑ በየደቂቃው የነበራችሁን ነገር በሙሉ ምርመራ በሚመስል መልኩ እንድታስረዱ ጫና የሚያደርጉ አይነት አይሆኑም። ይህንን አይጠይቁም ማለት ነው። እንደዚህ የሚያደርጉ ከሆነ የሆነ ስጋት ያለበት ወይ ደግሞ ኮሽታ ነው ወይ ደግሞ ልክ ያልሆነ ስነ ልቦናዊ ድክመት ያለበት ቅናት ልንለው እንችላለን። እንደዚህ አይነት አስጨናቂ የሆኑ ባህሪያት ያላቸው ካልሆኑ በስተቀር ይህንን አይጠይቁም፣ ራሳችሁ እስክትነግሯቸው ድረስ ማለት ነው። ራሳችን ነው ብዙ ጊዜ በነበራችሁ የፍቅር ግንኙነት ታስተውሉታላችሁ። ራሳችን ጊዜያችንን የነበረንን ነገር ያሳልፍነውን ነገር በሙሉ እንዲያውም ጊዜ አይበቃንም ያንን ለማውራትና ራስሽ ያንን እየመጣች ታወሪያለሽ። እሱም በተመሳሳይ እንደዛ እንጂ ከአንዱ ወገን ብቻ ጫና አድርጎ የነበረሽ ነገር በሙሉ የማጣራትና ያንን ሪፖርት እንድታቀርቢ አይነት ጫና የሚያደርጉ ሰዎች አይሆኑም። ለማንኛውም እነዚህ ነገሮች ወንዶች የምር ከእናንተ ጋር ፍቅር ሲይዛቸው የማይጠይቋችሁ ነገሮች ናቸው። የፍቅር እንግዳ በቅርብ ጊዜ ያለ ሰብለና በዛብህ ይቀጥላል። አብራችሁን ስለነበራችሁ እናመሰግናለን። ቻው። ሰብለና በዛብህ